ፋዘር ስራ ቀየረ። ከዛ የእነሱ መስሪያ ቤት ምናምን ነገር የሐዋሳ ወተራሪሳ የሚባል አለ። ከሐዋሳ የሆነ 100 ምናምን ኪሎ ሜትር እዛ ስራ ሲገኝ እነሱ ድርጅት ውስጥ እዛ ለመሄድ ፈቃደኛ ይሆን አልነበረም። ፋዘር ደግሞ ድሮ ሐዋሳ ነበረ። ሶ ኢትስ ላይክ እንሄዳለን ተባለ። ወደዛ ሙባረክ ፋዘሩ ባይዘይ ስለ ቶማስ ያወራይቷል። ስለ ቶማስ እየጠየቀው ቶማስ ፋዘሩን ስለሱ እየጠየቀው ማለት ልጅ ያለው እንዴት ነበርኩ ምናምን ሲለው ሰምታችኋል? በቃ ራሱ ኢንስታግራም ላይ እንትን ብዬ አላየሁትም። የሆነስ ምን አሉ ፋዘር? ቸግር ያ ምን እንደዚህ ነው አስቸጋሪ ነበር፣ በጣም አስቸጋሪ ነበር። እኔም አሁን ላይ ሳስበው ለነገሩ ምን አይነት አስቸጋሪ? አሁን እኮ ከ1 እስከ 10 አስቸጋሪ አለ። ራሱ ይንገር በየጊዜው እንትን መልክ እየለዋወጥ የምታጠፋው ጥፋት የተለያየ ነው አለ። በአንዱ ይቅርታ ትላለህ፣ እሺ ይቅርታ ይደረግላል፣ ሌላ ጥፋት ይዘህ ትመጣለህ። ደግሞ ይድንስ ያቅድስ በአይነቱ ለየት ያለ ጥፋት ደግሞ ቀጣይ ያታው ሆኖ ነው ይመስላችሁ። ሐዋሳ ሄድክ በ2 ዓመት ይዛኔ ትምህርት አልጀመርክም ማለት ነው። ሰው እዛ ነው መጀመሪያ የት ገባ? እስኪ ኢንቫይሮንመንቱን ንገረን። ሐዋሳ አሁን ላይ ያደክበት ነው። እሺ እኔ አሁን ሐዋሳ ማለት ነው እኔ በኖርኩባት ታይም በጣም ሰቅጣጭ ሐዋሳ ነበረች። በጣም the best ሐዋሳ ታይም I think በእኔ ታይም የነበሩ ሰዎች ያውቁታል። everything like ወደ ትምህርት ቤት በሳይክል ነው የምንሄደው። ሃይቁ ምናምኑ the vibe ትንሽዬ ደግሞ ካደግን በኋላ ምናምን የሆነ ጀሜይካ ነገር ሆና ነበር ሐዋሳ። የሆነ አይነት ዴይ ፓርቲዎች እንትኖች ምናምን አዲስ አበባ ስትመጣ ያለው ቫይብ እና ሐዋሳ የነበረው ተመሳሳይ ነበረ። ማለት አፕዴትድ ነበረ ሐዋሳ ሞመንት I feel like በቃ እንደዛ